ሰላም ጋይስ እንዴት ናችሁ? እንደሚታወቀው የሪኤግዚት ኤግዛም ፈተና ከሰኔ 4 እስከ ሰኔ 12 2018 ዓመተ ምህረት ፈተና ይሰጣል ተብሎ ይጠበቃል። ይሁን እንጂ አሁንም ድጋሜ ይራዘማል እየተባለ በሶሻል ሚዲያ በብዛት እየተስፋፋ ይገኛል። በቴሌግራም፣ በዩቱብ፣ በሌሎች ሶሻል ሚዲያ እየተሰራጨ ይገኛል እና ይሄ መረጃ እውነት ነው የሚለውን አብረን የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ለኤግዚት ኤግዛም ተፈታኞች ሼር ማድረጋችሁን እንዳትረሱ። ዳይሬክትሊ ወደ ዋናው ጉዳይ ስንገባ እስከ አስቀድሜ እንደነገርኳችሁ ኤግዚት ኤግዛም ፈተና ተራዘመ የሚለው እውነት ነው ወይስ ከእውነት የራቀ ሀሰተኛ መረጃ ነው እያላችሁ በቴሌግራም ኢንቦክስ መጣችሁ እየጠየቃችሁኝ ነበር። መልሱን አሁን የምናይ ይሆናል። መልሱም አው ተራዝሟል፣ ግን ድጋሜ አሁንም አልተራዘመም። ሪስኬጁል ተደርጎ ወደ ሰኔ 4 እስከ ሰኔ 12 2018 ዓ.ም እንደተሸጋሸገ ትምህርት ሚኒስቴር በድህረ ገጹ አሳውቆ ነበር። ግን አሁንም ተራዘመ የሚባለው መረጃ በጣም እየተስፋፋ ይገኛል። ይሄ መረጃ እውነት ነው የሚለውን ቼክ ለማድረግ ለማጣራት ተማሪዎችንም አስተማሪዎችንም ጠይቄያለሁ ማለት ነው። ይሄ መረጃ እውነት አይደለም ብሎኛል። የዩኒቨርሲቲ አስተማሪዎችና ተማሪዎች ከእውነት የራቀ እና ሀሰተኛ መረጃ የሚለቁ ግለሰቦች በራስ ተነሳሽነት ተነስተው ወደ ሶሻል ሚዲያ ያሰራጩት መረጃ ነው። ይህ ሀሰተኛ መረጃ ነው ብሎኛል። የትምህርት ቤት የዩኒቨርሲቲ ተማሪዎችም አስተማሪዎችም እንደዛ ብሎኛል ማለት ነው። እናንተም ይህንን መረጃ አውቃችሁ ከሀሰተኛ መረጃ እንድትቆጠቡ አሳውቀዋል ማለት ነው። እናም እንዲህ አይነት ኢንፎርሜሽን እንዲደርሳችሁ ከአውዲዮ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ።